Somebody, are you ready? Really? Ashano katakaba. አንድ ሰው ፈጠን ያለ አማርኛ ያውጣልኝ እኔ እስከማነብ ገና ቤት ከምትገቡ ፈጠን ያለ አማርኛ አንድ ሰው ኦሪት ዘፍጥረት ምዕራፍ 22 ላይ ያለውን ቃል ያውጣልኝ አንድ ሰው ጥቂት ደቂቃ እሱን ቃል እንካፈልና አለፈለፍ ይያልኩና ያለን በጌታ በኢየሱስ ስም አነባለሁ እንታኔ መቃ ኢየሱስ ይትነንዱብሳ ኢየሱስ ኮ ኩነርጋተ ኤቦዴ waaqayyo qore isa ilaaluudhaaf abraam jedhee waame abraamis kuno asan jira jedhee deebiseef waaqayyo yisihaaq ilma kee isa tokkicha isa jaallattu fuudhii biyya mooriyaa dhaqi tulloota keessaa isa ani sitti argisiisu tokko irratti qalma gubamu godhi anaaf dhiyeessi jedheen duusti በጌታ በኢየሱስ ስም እንሰማሻለን ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው አብርሃም ሆይ አብርሃምም እነሆ አለሁ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ የምትወደው አንድ ልጅ ይስሐቅን ይዘህ ወደ ሞሪያ ምድር ሂድ እኔም በመነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋ አብርሃምም በማለዳ ተነስቶ አህያውን ጫነ ሁለቱንም ሎሌዎችንና ልጁን ይስሐቅን ከርሱ ጋር ወሰደ እንጨትንም ለመስዋዕት ሰነጠቀ ተነስቶም እግዚአብሔር ወዳለው ቦታ ሄደ በሶስተኛውም ቀን አብርሃም አይኑን አነሳና ቦታውን ከሩቅ አየ አብርሃምም ሎሌዎቹን አላቸው አህያውን ይዛችሁ ከዚህ ቆዩ እኔና ልጄ ወደዚያ ሄደን እንሰግዳለን ወደ እናንተም እንመለሳለን አንድ ሰው ጮህ አሜን አይልም አሜን እኔና ልጄ ሰውተን እንመለሳለን ምን ላረግ ነው ግን የሚሄደው ልሰዋ ላርድ ነው የሚሄደው ግን እንመጣለን ይህ ድርብ ትንቢት ነው አሜን ባዶ እጅን አትመለስም አሜን ጥቂት ደቂቃ ብቻ አስተውኝ ግድ የለም እሺ አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው እርሱም እሳቱንና ቢላዋን በእጁ ያዘ ሁለቱም አብረው ሄዱ ይስሐቅም አባቱን አብርሃምን ተናገረው አባቴ ሆይ አለ እርሱም እነሆይ ልጄ አለው እሳቱና እንጨቱ ይሄው አለ የመስዋዕቱ በግ ግን ወዴት ነው አለ አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው ሁለቱም አብረው ሄዱ እግዚአብሔር ወዳለውን ቦታ ደረሱ አብርሃምም በዚያ መሰዊያውን ሰራ እንጨትንም ረበረበ ልጁን ይስሐቅንም አስሮ በመሰዊያው በእንጨቱ ላይ አጋደመው አብርሃምም እጁን ዘረጋ ልጁንም ያርድ ዘንድ ቢላዋ አነሳ የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው እርሱም እነሆኝ አለ እርሱም በብላቴናው ላይ እጅን አትዘርጋ አንዳችም አታድርግበት አንድ ልጅህን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለ አብርሃምም አይኑን አነሳ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ አብርሃምም ሄዶ በጉንም ወሰደው በልጁም ፋንታ መስዋዕት አድርጎ ሰዋው አጨብጭቡ ለጌታ ክብር አሜን ስለ ያው ቃል እንወዳለን ይህ ቃል እያንዳንዳችን ቤት ይግባ በዚህ ቃል ኃይል ታምራት ይሁን ብዙዎቹ ይስናኑ የክፉ ኃይል የክፉ አጀንዳ ጸጥ ረጭ ይበል ክፎች ባሉበት እንደደረቁ ቅጠል ይርገፉ ለዚህ ትውልድ ፈጽሞ መፈታት ይሁን ጸለኩ በጌታ በኢየሱስ ስም አጨብጭበን እንቀመጣለን ወዳችኋለሁ ጥቂት ደቂቃ ስጡኝ በእርጋታ ጥቂት ደቂቃ ግን ያው ቃል ግድ አስቀድሜ እናገራለሁ መጥቼ ከመጸለይ በፊት ቀብድ ልስጣችሁና ልለፍ ቀብድስን ይላል አጆኮ እንቆጴሳ ያዘጋጃል God is provide እግዚአብሔር ያዘጋጃል ዋቀዮ እንቆጴሳ God is provide እግዚአብሔር ያዘጋጃል አንድ ሰው ጮህ አሜን ይበለኝ ተስማማን ምን ይሆናል በዚህ ሳምንት አላውቀውም በአንድ ሰው ቤት እግዚአብሔር የማዘጋጀው ጉዳይ አለ ቢሬዲ አትቆጳ ይዋቀዮ እንቆጴሳ ወደ ቃል መግባከል ጥቂት ነገር ልንገራችሁና ቀጥታ ወደ ቃሉ ወስዳችኋለሁ
አሁን ያነበብነው መጽሐፍ ቅዱስ ኦሪት ዘፍጥረት ነው። መጽሐፍ ነው የመድብፍነ ኩን ሴራ ኡመማቲ ኦሪት ዘፍጥረት ከሁሉ የመጀመሪያ ነው። ሴራ ኡመማ ኩን ዋንዱ ማፍኢሰ ጀልቀባቲ ለፍጥረታት ለየትኛው ፍጥረታት የመጀመሪያ ነው። ኦሪት ዘፍጥረት ለሁሉ የመጀመሪያ ይሁን እንጂ ለእግዚአብሔር ለመጀመሪያ አይደለም። በፊትም ነበር፣ ዛሬም አለ፣ ቀጥሎም ይኖራል። አሜን ብትል አይሻልም ወይ? እና ምናልባት ከጊዜ አንፃር ነው የምቆራርጠው። ምዕራፍ 1 ምዕራፍ 2 ስታዩ ስለ ፍጥረት ነው ማወራ። ምዕራፍ 3 ስታዩ ስለ ውድቀት ነው ማወራ። ክዳን መጣ ምዕራፍ 3 ላይ። ምዕራፍ 4 ውድቀት ወደኛ ቤት መጣ። በጣም ነው የሚገርመኝ። ከአዳም 2 ልጆች ተወለዱ፣ ከአዳምና ከሔዋን። በጣም ነው የሚገርመኝ። አዳምን ከአፈር ምድር ነው ያበጀው፣ ከአፈር ነው ያበጀው። ተሳሳትን እንዴ? ከጭቃ ነው ያበጇቸው። ኦኬ ከነራው ጀተ አፍሮት ባፈተ እስትንፋስ አወጣባቸው እና አዳም ከአፈር ነው እግዚአብሔር የፈጠረው ወይ ያበጀው። ከአፈር የተበጀው ሰውዬ አፈር ላይ ተኛ። ሲቀጥል አጋሽ ተብሎ የተሰጠችው ምስቱ ወይም ሔዋን ከተባለችው ከአጋሽ ጋር ተኛ ወይ ከአካሉ ጋር ተኛ። ቃመሳሸታት ሔዋን ወጅን ጪሴ። ልብ በሉኝ፣ አዳም ዶቄራው መሜ ዴቢኤ ዶቄረ ጪሴ ከነቆፈምት ኢቲአንሴ ዶቄረ ደርቤ ኒቲሳ ወጅኒን ከንጪሴ። በመጀመሪያ ከምስቱ ጋር ተኛ። ከምስቱ ቀጥሎ የተኛው ማን ነው? አፈር ላይ ተኛ። ከአፈር ቀጥሎ ከምስቱ ጋር ነው የተኛው። ተሳሳተ? ኢትስ ሪሊ እንኩኑ ጋር ልብ በሉ። ወንድ ልጅና ሴት ልጅ ሲገናኙ ሳንስ ምናልባት ከኔ በጣም የተሻሉ ዶክተሮች አሉ። እኔ አልተማርኩም። ዶክተር የምለው ጽሁፍ ያስቸግረኛል። ግን እግዚአብሔር ዶክተር አድርጎኛል። እና 46 ከእናት 46 ከአባት ይወስድና ልጅ ይፈጠራል። በጣም ከሚገርማችሁ በመስቀል ላይ ማን ነው በምድር ላይ በአዳምና ከሔዋን የተፈጠሩ ልጆች አጣት ይዞ ወደ ምድር መጡ። ኢጆሌን አዳሚ ሔዋንራ አርገመኒ ጩቡ ፍደኒ ገረብየ ለፋት ዱፈን። ከወንድ የሚወጣ ፈሳሽ አለ፣ ከሴት የሚወጣ ፈሳሽ አለ። ይሄ ተጨምሮ ልጅ ነው የሚሆነው። አንገላን ዲራፍ ዱበረ ከሳበው ዮካን ሸመረን ከሳበው ወልት ደበለመ ዳለታ እሱ አጣቶ ነው የተገኘ። ጩቡ ታይ አርገመ። ቃይልና አቤል የሚባሉ ሁለት ልጆች ተወለዱ። ቃይል ፈቤልቱ ዳለተ ተበላሉ፣ ወልኛተኒ ተገዳደሉ፣ ወለጀሰኒ አጣት ወደ ቤታችን መጣ። ጩቡ ገረመነከኛ ዱፈ። ልብ በሉ፣ በመጀመሪያ አዳም በኩል ሞት ወደ ቤታችን መጣ። በመጀመሪያ አዳም በኩል እርቃናችን ተገለጠ። በመጀመሪያ አዳም ሞትም ሞት ነው። አዳም ሰጀልቀባቲን ዱአቱ ዱፈ። አዳም ሰጀልቀባቲን ቁላከኝ ሙለተ። አዳም ሰጀልቀባቲን ዶጁነ። አዳም ሰለመፋቲን ጅሬኛ አርገነ። አዳም ሰለመፋቲን በልበለቱኑ በነመ። አዳም ሰለመፋቲን አያነው ፈነ። ዮሲ ገለ ኢያሜን ጀነ። አልገባም፣ አልመጣችሁ። ተመለሱ ከገባው ነው። በመጀመሪያው አዳም ሞት ወደ ቤታችን መጣ። በመጀመሪያው አዳም እርቃናችን ተገለጠ። በመጀመሪያው አዳም ሞትም ሞት ነው። በሁለተኛው አዳም ህይወትን አገኘ። በሁለተኛው አዳም እርቃናችን ተሸፈነ። በሁለተኛው አዳም የተዘጋ የህይወት በር ተከፈተልን። ኧረ አንድ ሰው ጮኸ አሜን ይበለኝ። ልብ በል ሁበት አዳም ከአፈር የተፈጠረ አፈር ላይ ነው ተመልሶ የተኛ። ኢየሱስ ከየት ነው የመጣ? ከሰማይ ነው የመጣ። ኦሊዱፌ ከላይ ከሰማይ የመጣ የእግዚአብሔር ልጅ ኢየሱስ መጣና ምድር ላይ ሳይሆን ሲሰቅሉ የራሱን ፍቃድ ሊፈጽም ሳይሆን የአባቱን ፍቃድ ሊፈጽም መስቀል ላይ ተኛ። ይህ ከገባችሁ ሌላው ቀላል ነው። እንኩን እስኒ ገለታናን ካንሰልባ አዳም ስጋውን ነው ያስደሰተው። ይሄኛውን ጭቃ ማንነቱን ነው ያስደሰተው። ስሜቱን ነው ያስተናገደው። እግዚአብሔር አብ የላከው ልጁ ኢየሱስ የአባቱን ፍቃድ በመስቀል ላይ ሆኖ ፈጸመው። ይህ ብቻ አይደለም። ልብ በሉኝ። አዳምና ሔዋን መካከል የወጣው ፈሳሽ ልጅን ከፈጠረ እግዚአብሔር አብ ልጁን ልኮ ልጁ በመስቀል ላይ ሲወጋ ከውስጡ በሚፈሰው ደም ቤተክርስቲያን ተወለደች። የለማ እዚህ ባክን፣ ኧረ ተከተለኝ ነው ይጇለው ባክን። ተከፍሎልኛል፣ የሆነ ትራንስፖርት እየሄድኩ ነው። ኧረ ተከፍሎልሃል።
እና አብርሃምን ስታይ ወደ አብርሃም ልምጣ እና ከዛ በኋላ ምዕራፍ 3 ላይ እንዲህ አይነት ድርጊት ተፈጠረ። ክዳን ገባ እግዚአብሔር። ምዕራፍ 3 ቁጥር 15 አካባቢ ከሴቲቱ የሚወለድ የእባብን ጭንቅላትን ይረግጣል፣ ይቀጠቅጣል፣ ሰኮናውን ይረግጣል የሚል ድምጽ መጣና ሰይጣን አየ እንትን ቃጄ ዛጋ ያንደኛው መስዋዕትነት ተቀበለ፣ ያንደኛውን አልተቀበለም። ኦኬ ይሄ ይሁን የሚል ነገር አመጣ። እጣት ወደ ዓለም መጣች። ውድቀት አይቶ ዝም አላለ። መንገድ አዘጋጀ። የጽድቅ ሰባኪ የተባለው ኖህ የሚባል ሰው አዘጋጀ። በኖህ ማሎና ላይ ለጥቂት አውንታዊ ነው። የኖህ መርከብ የሚፈርስ ነው፣ የሚወድቅ ነው፣ የሚበተን ነው። እግዚአብሔር በዚህ አላስደሰተውም። ሌላ ትውልድ ፈለገ። ማን የሚባል አብርሃም የሚባል ሰው ፈለገው። አብርሃምን አገኘ። አብርሃምን ደግሞ ሳገኘ አብርሃም ህይወቱ የማይመች ቤቱ የማይመች ነው። የአብርሃም ቤተሰብ ጣዖት አምላኪዎች ናቸው። ጣዖት ዕቃ የሚሸጡ ናቸው። ጣዖት ዕቃ የሚሰሩ ናቸው። ልብ በል እግዚአብሔር እዛ ማከለ አብርሃምን አየ፣ አላስደሰተውም። መጣና ምዕራፍ 12 ላይ አብርሃምን ጠራ። አብርሃም አለ አቤት ከቤተሰብ ከዘመድ ከአገሪ እኔ ወደማሳይ ምድር ተለይቴ ውጣ። ጴንጤጩና ምን በለኝ። እግዚአብሔር ውጣ ሲል ትራንስፖርት ሰጥቶ ሳይሆን ቃል ሰጥቶ ነው ውጣ የሚል። ትራንስፖርት በመንገድ ላይ ያልቃል። ትራንስፖርት እዚህ ሰርክል ጋር ያልቃል። ትራንስፖርት የትም አያደርስም። እኛው ግን ወዳጄ የዘላለም ሕይወትን ያስወርሳል። ቃልን ሰጥቶ ነው እግዚአብሔር ይሄን አብርሃምን ቃልን ሰጠና ሄድ ወደማሳይ ምድር እና ቤተሰብን ትተ አገርን ትተ ዘመድን ትተ ሲል ሶስት ነገር አስጣለው። አንተ የጴንጤ ኑሮ አስማት ነው። ሶስት ነገር አስጥሎ ሰባት ነገር በሰባት ነገር ባረከው። ዋሰዲ ገችሲሴ ቶርባን ኤብሴ ጴንጤ ሙጩጭ አትበል፣ ልቀቀው። ከገገሙ መጣው ልቀቀው። በረከት በመልቀቅ ይመጣል። አይ ሙጩጭ አለቅም አትበል፣ በመልቀቅ ትባረካለህ። ትዝላል ከአብርሃም በኋላ የመጣ የአብርሃም ልጅ ይስሐቅ የሚባለው አንድ የሆነ ትንሽ ነገር ላይ መጥቶ ተከራከሩ። ስጢና ላይ ተከራከሩ፣ ትቶ ሄደ። የሴቅ ላይ ተከራከሩ፣ ትቶ ሄደ። ባለራይ ነው ሰውየው። ይስ ቪዥነር ማለት ይገባዋል በደንብ አይከራከርም። ቆሞ ከወረኛ ጋር ጊዜ የለውም፣ ከምናምንቴ ጋር ጊዜ የለውም። መቆፈር ያውቅበታል። ፈንጁም ጉልበቱ ነው። ጩና ምን በለኝ ይችልበታል እና ምንጭ እንደሚወጣለት ያምናል። ምንጭ በምድር ውስጥ ሳይሆን በአይምሮ በጭንቅላት ውስጥ እንደሆነ ያውቃል። ሄዶ ሲቆፍር ሬሆቦት ወጣ። አንተ የሴቅ የአብርሃም ነው፣ ስጢና የአብርሃም ነው፣ ሬሆቦት የእግዚአብሔር ነው። ግደል በሰው ነገር ላይ ነው የሚከራከረው ሰው። እግዚአብሔር ምስክር፣ ነገሪ በእግዚአብሔር ነገር ላይ በእግዚአብሔር እጅ ላይ ሲደርስ አቅም ያጣል። እና አብርሃምን አገኘ። ውጣ አንተ የሱ ደግሞ ለየት ላልቆ ውጣ። ሁሉ ጊዜ ውጣ ሲል ለሶስት ነገር ውጣ ይላል። እርግጠኛ ነኝ ወይ ለጦርነት ውጣ ይላል፣ ወይ ለመውረስ ውጣ ይላል። ሌላ ነገር ደግሞ አለ። አያችሁ ውጣ ሲል እዚች ያለችውን ነግሯል፣ መጨረሻውን ነግሯል። ማል ያለችውን አልተናገረም። አትድበትማ ማሉን አይናገርም ጌታ። ወይኔ ተጠርቼ እንዲሆንኩ አትበል። የቅባቱ ባሪ ነው። ወይኔ ተጠርቼ ምላስ በዛብኝ ያልከኝ እንደ አይደለም። ማሉን አይናገርም፣ ባሪው ነው። ሰግዱ እንዱበቱ ካንተ ጋር ሆናለሁ ብለኝ እንዲ ዋሸኝ እንደሰው አልዋሸም። ማሉን አይናገርም። ማሉ ኤርሚያስ አይታችሁ ዋሸኝ አለ። አንተም እንደሰው ዋሸኝ አለ። አላለም እንዴ? አለ እኮ አንተም እንደሰው ዋሸኝ። አልዋሽም። እግዚአብሔር እንሶም ነው ዋቃ ያንሶም ነው። የቅባቱ ባሪ ነው። ወርቅ እንኳን በእሳት ይፈተናል። አንተ ዝም ብሎ ቼልሲ እኔ በርግጥ አላይም። ቼልሲ ወይ ማንቼ የምትሉት ብቻውን ገብቶ 10 ጎል ባስገባውን ብቻውን ሌላ ተቀናቃኝ ወይም ሌላ አብሮ የሚጫወት ሌላ ተቀራኒ ቡድን ከሌለው ምን ጫወታው ደስ ይላል? ምኑን ነው እንትኑ? አይ ትግላለ በህይወት አትበል። ታግለ ያሸነፍከው ነገር ደስ ይበል። አንተ በትንሹ ነገር ላይ ነው። ዋናውን ጨርሶላል። እዛ ጋር ዋናው አልቆልሃል። እንዲህ አለ
አብርሃምን አገኘ፣ ጠራ፣ አወጣ። አብርሃምን ሳወጣ አብርሃምና ጌታ አልተገናኙ። እግዚአብሔር አብርሃምን ብዙ ክዳን ነግሮታል። ዋባዬ ዋዳገለፍ ብዙ ነገር አይዞ በርታ ካንተ ጋር ነኝ ትወርሳለህ 7 ነገር ባርካለሁ ብሎ ውድቀት መጥቷል። አንተ አብርሃም እንኳን ለጌታ የምታመን ለቤቱ ለትዳሩ ለሳራ ያልታመነ ሰው ነው። ምን ታርገው? ሳራ ፍነመነም ነው። ጎረቤት አልገባም እንዴ? ወጣው አጋር ቤት አልገባም እንዴ? ዋሻው እንዴ? ምዕራፍ 16 አጋር ቤት ገባ። ምዕራፍ 17 ማለዳ ጌታ መጣና በረንኳኳ። ትላንት የት እንደሄድክ አይቼዋለሁ አለ። ያልኩ ያልነበረ ማለት እና ሳስን የትላንትናው ይለፍ፣ ዛሬ ግን ቃል ኪዳንን አድሰዋለሁ አለ። አብርሃም ከጌታ ጋር ከተገናኘ ቀን ጀምሮ ወደ ኋላ አላለም። ስማ ችግር ቢመጣ መከራ ቢመጣ ሐዘን ቢመጣ ጥያቄ ቢመጣ ወሬ ቢመጣ ወደ ኋላ የማትሆነው መቼ ነው ብትለኝ፣ ገንዘብ ባገኘ ቀን አይደለም፣ ቤተሰብ አይዞ ያለው ቀን አይደለም፣ እግዚአብሔር በተገለጠልኝ ቀን ነው። እግዚአብሔር አይዞ ካለ በቃ፣ እግዚአብሔር አለው ካለ በቃ። አብርሃም ቤት ገብቶ ምዕራፍ 17 ላይ ቃል ኪዳኑን አድሶለት እግዚአብሔር ጋር ኪዳን ካደረገ በኋላ አብርሃም ወደ ኋላ አልፈገፈገም። ችግር አለ ይሄድበታል፣ መከራ አለ ይሄድበታል፣ ጉስቁልና አለ ይሄድበታል፣ ጥያቄ አለ ይሄድበታል፣ እስማኤል አለ ይሄድበታል፣ ሎጥ አለ ይሄድበታል፣ ሌላ አለ ይሄድበታል። አንድ ጊዜ እግዚአብሔርን አይተዋልና እግዚአብሔርን ያየ ሰው ብዙ አንገራግር። እግዚአብሔርን ያየ ሰው ለመንፈሳዊ ነገር በጣም ለስላሳ ነው፣ ይመቸዋል፣ ታጣጥፈዋለህ። ደረቅ አይደለም፣ ይገባዋል። መጣው ቢገርፈው አይሰማው፣ ችግር ቢገርፈው አይሰማው፣ ሰዋ ቢባል አንገራግረው። ይገርመኛል። ምዕራፍ 17 አለፈ። አንተ ክዳን አድርጎ ሄደ። ኒው ኢንጌጅመንት አዲስ ክዳን አድርጎ ሄደ። ከዛ ቀን ጀምሮ አብርሃም ወደ ኋላ አላለም። ችግር አለ ግን ወደፊት እግዚአብሔር ይፈጽማል። አላውቀውም በአንድ ሰው ቤት እግዚአብሔር ይፈጽማል። አንድ ሰው ከፍ አድርጎ እግዚአብሔር ያዘጋጃል ይበለኝ። ወደ ቃሌ ልመጣ ነው። አንድ ላይ ሶስት ጀድ ዋቀዮን ቆጴሳ ጀድ ዋቀዮን ቆጴሳ ማይ ጉድነስ እግዚአብሔር ያዘጋጃል። እና ልለፈውና ቀጥታ ምዕራፍ 22 ላይ ልውሰዳችሁ። ምዕራፍ 22 ላይ እግዚአብሔር አብርሃምን እንዲህ አለው። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይልና አንድ የምትወደውን ልጅ ይስሐቅን ይዘ ወደ ሞሪያ ተራራ ሂድ። ማንን? አብርሃም ማንን? አይ በሬውን ግደል። እንትን አንድ ላም አለች። ልጅ ቤቴ ይደር ዛሬ ቢል አምኔ ትሰጠኛለህ አንተ? እልኬ መነኮ ብሎ አረቱን ጀዳ አመንተነ ትላታ አታደርጎ አሰጠኝም አታደርጎ። እግዚአብሔር አብርሃምን ያም እኮ አንድ ልጅ እኮ ነው። ተኮ ቀባ ሁለቱም ከማ አይደለም ማካታ ካባ ዝግጁ ሁንልኝ። ከዚህ በኋላ ናቆጳይ እንዲህ አለ አብርሃም ፈተነው ነው የምለው ቃሉ። ፈተነው። ክርስቲያን ይፈተናል። አንድ ይስሐቅ የምትወደው ይስሐቅን ይዘህ ወደ ሞሪያ ተራራ ሂዳለ። አላንገራገረም አልከው። አዎ ቆይ በስንት ዓመት ነው ልጅ ያገኘ አብርሃም? 99 አመሰግናለሁ። ይስሐቅን ሊሰዋ ሲሄድ የደረሰ ሰው ነው ይስሐቅ ይላል። የደረሰ ሰው ስንት ዓመት ነው? ከ20 ዓመት በላይ። አብርሃም ይስሐቅን ሊሰዋ ሲሄድ ምንም 120 ዓመት ነው። የ120 ዓመት እኛ አካባቢ እንዶ ካሉ ሰፈር ላይ እንዶ ጋሼ ዛሬማ ይባርኩን እንትን ምንድነው ኩታውን ለብሶ
በርጩማ ይዞ ቁጭ ብሎ ስባርክ ነው የማውቀው። ስማ ያኔ የነበረው አብርሃም ከእግዚአብሔር ጋር የተገናኘ ሰው ለማምለክ ያላገደ አላሶኮቶኮባ ስማ ተራራ ያላገደ የመንገድ ርቀት ያላገደ ስማ ሞሪያ ተራራ ያላገደ አንድ ልጅ መኖሩ ጉዳይ ያላገደ ሚስቱን ያላማከረ ይስሐቅን ይዞ ወደ ሞሪያ ተራራ ጉዞ ጀመረ። ስማ ጴንጤ ከዚህ ዓለም ወደ አዲሷ ኢየሩሳሌም ጉዞ ላይ ነን። ተስፋ አትቁረጥ። በምናምንቴ ተስፋ አትቁረጥ። በሚባል ተስፋ አትቁረጥ። አትድከም በማጣት አትድከም በወሬ ጉዞ ላይ ነህ። እግዚአብሔር ያዘጋጃል። አናፍሰብኩ ወለርጋን ጅሮዳ ሲካታካታካባ በጌታ ወጣ አብርሃም ማንን ይዞ ናይሌ ብርብር ሰኔጋ ወጣ ይስሐቅን ይዞ። ቆይ ልጄን ከትምህርት ቤት ለመውሰድ ስል እንዲህ ነው የምለው እኔ ወግቻለሁ። ልጄን ከትምህርት ቤት ለመውሰድ ስል እናትየውን ሃይ ባባን ወስደዋለሁ ነው የምለው። ይሄኛው አብርሃም ላርድ ነው የሚሄደው ግን አላስፈቀደም። የት እንደሚሄድ አልነገረው። አያንጭ ነው ማገዶንጭ ነው ሎሌዎችን ይዞ ጉዞ ጀመረ። ወዴት? ሞሪያ ተራራ። የስንት ቀን ጉዞ? የ3 ቀን ጉዞ። አንተ ጴንጤ የአንድ ታክሲ መንገድ ይገድባል። አንተ ራቄ ሰፈሬ ሩቅ ነው፣ ታክሲ የለም። ኧረ እባክህ እግዚአብሔርን ለማምለክ ቁልቢ ገብርኤል እንኳን ይሄዳሉ የኛ ሰዎች በባዶ ይግራቸው። በ3 በ7 በ5 በ9 በ12 በ19 በ21 በ29 ይወጣል ያድናል ብሎ እኔም ማውቀው ለአንዴና ለመጨረሻ ጊዜ የነገሰ እግዚአብሔር ልጅ ኢየሱስ ነው። ጠብቁኝ ጥቂት ደቂቃ። ይስሐቅን ይዞ ተነሳ። ድንገት መንገድ ላይ ትንቢት ጀመሩ። አንተ ሽማግሌ ትንቢት ይናገራል። 120 ዓመት ነው ትንቢት ይናገራል። አባ ያለ ይስሐቅ ድንገት ካፉ ሳመልጠው አቤት ማገዶ ይሄ ብላ ይሄ የምታረድ መስዋዕት ነው። የታለ ልጄ እግዚአብሔር ያጋጃል። ጠብቁኝ ኢልመኮ ዋቀዮ ኤኙ ፈከተን በኩ ዋቀዮ ዋቆፔሳ ነግ ደቂቃ መምራስ ሂንቆፔሳ ይደት ከ3 ቀን በኋላ በፊት አዩ ይልና እግዚአብሔር አብርሃም ማን ነው ሎሌዎቹን እዚህ አቆመ፣ አያን እዚህ አቆመ። እየተጠሩ ሄዱ። እኔና ይስሐቅ ሰውተን እንመለሳለን፣ እዚሁ ጠብቁን አለ። ሰውተን እናንተ እዚሁ ጠብቁን። ሰውተን እናንተ እዚሁ ጉዞ ተጀመረ። እዛ ሲደርሱ አብርሃም ድርድር አያውቅም። ማገዶውን ረብርቦ ልጁን ላርዶ አስተኛና ቢላውን ሳረጎ ኢመርጀንሲ ድምጽ ከላይ ከሰማይ መጣ። ምን ብሎ እንደጠራ ስማ። አብርሃም እምነቴን አይቼዋለሁ። አንድ ይስሐቅ ልጅን ልሰጠኝ ከኔ ያልከለከልክምና በልጅ ላይ ይህንን ክፉ ነገር አታድርሰው። የመስዋዕቱን በግ እኔ አዘጋጅቼዋለሁ። አብርሃምም ዞር ሲል የሚል ቃል አለ። ዞር ሲል አሁን ጠብቁኝ። ዞር ሲል ምንን አየ? አቤት ቆይ ከርቲና ስጋ ቤት ነው እንደሄደ? በክተራ ነው እንደሄደ? ሉካንዳ ቤት ነው እንደሄደ? እኔ አባት ፍየል ገባ ነው እንደሄደ? አይደለም። ምንም የሌለበት አምነ ይውጣ እግዚአብሔር ያዘጋጃል። አማኒ ባይንቆፔሳ ምን እንደሆነ አላውቀውም። ለአንድ 31 ሰዎች እናገራለሁ። እግዚአብሔር ያዘጋጃል።
ምን እንዳጣ አላውቀውም፣ እግዚአብሔር ያዘጋጃል። ምን እንደጎደለ አላውቀውም፣ እግዚአብሔር ያዘጋጃል። ምን ባዶ እንደሆነ አላውቀውም፣ እግዚአብሔር ያዘጋጃል። ምን ከእጅ እንደተበተነ አላውቀውም፣ እግዚአብሔር ያዘጋጃል። ምን እንዳስለቀሰ አላውቀውም፣ እግዚአብሔር ያዘጋጃል። በጌታ 5 ደቂቃ ብቻ እስቲ 5 ደቂቃ ብቻ እግዚአብሔር ያዘጋጃልና ላርዶስን ኖ አለ መልአኩ። ኖ አለ። ኢመርጀንስ ድምፅ መጣ። ዞር ስል ምን ታስረዋል? ምን አይነት በግ? ጠፍቶ መጣ እንዳይል የበሰለ በግ ነው። ብሻታ ጋፈ ቀባ የበሰለ ቀንዳለሁ። ግን ምን ሆነዋል? አቤት ምን ሆነዋል? አቤት ሲወዳቸው ምን ሆነዋል? አብርሃም የስንት ዓመት ሰው ነው ብለናል? ሮጦ መያዝ ይችላል? የበሰለን በግ ሮጦ መያዝ ይችላል? እድሜው እንደው ይፈቅዳል አብሮ ለመሮጥ? አቤት አብርሃም ይህንን በገውን ሮጦ መያዝ ይችላል? ቀኝ እጅን አሰጠኝም ልባርክ፣ በጌታ ልባርክ። ሮጣችሁ ያጣችሁ፣ ሄዳችሁ ያጣችሁ፣ ጠይቃችሁ ያጣችሁ ከዚህ ቀን ጀምሮ በናዝሬቱ ጌታ በኢየሱስ ስም ታስሮ ይጠብቃል። የሆነ ኮንፈረንስ ፈልጌ ያጣ፣ የሆነ ቦታ ፈልጌ ያጣ፣ የሆነ ስፍራ ጸልዬ ያጣ በናዝሬቱ ጌታ በኢየሱስ ስም ከዚህ ምሽት ጀምሮ ታስሮ ይጠብቃቸው። ምን አቅማለሁ? አብርሃም ሹማግሌ ነው፣ 120 ዓመት ነው። ታስሮ ነው የጠበቀው። አንተ አምነህ ውጣ፣ እግዚአብሔር ያዘጋጃል። አገልጋይ አምነህ ውጣ፣ እግዚአብሔር ያዘጋጃል። በኪሲ ጋር ታታይዞ፣ በኪሲ ጋር እይታይን፣ በኪሲ ጋር የሆነ ነገርን አትደገፍ። በዘመዲ ላይ አትደገፍ፣ በአክስቲ ላይ አትደገፍ። እግዚአብሔር ያዘጋጃል። hinkope sawaቀይ ሽናሳከታከባ ምን አላችሁ? ምንም የለም፣ የምታይ የለም፣ ምድረ በዳ ነው፣ የሰው ሰፈር የለም። ወዳጄ ጠፍቶ መጣ እንኳን እንዳትል፣ የሰው ሰፈር የለም። እግዚአብሔር ያዘጋጃል። ኧረ ይዘጋጃል። ቺ መልእክት ልናገርና ላብቃ። እንዲህ አለ በጌታችን ብቻ ልናገር። እግዚአብሔር አብ ስንት ልጅ አለው? አንድ ያለው ልጅ ወደዚህ ጫካ ላከ። ሄድና ሰው ተሰዋለ። ሚሊዮን የህዝብ ዳን፣ ሚሊዮን የዚህ ህዝብ ድነት አንተ ነህ። ድነቱን ባንተ ላይ አድርጌዋለሁ። ታርዴ ከአብ ጋር ታስታርቃለህ። ሆና ሸዲከባ ሆላ ዋቀዮ ቀለሜ ሲፈባ ወልቲ አራርሴ ማሎ ማልታ ዮይቴ አሜንጀቴ ሆላ ዋቀዮ የእግዚአብሔር በግ ከላይ ከሰማይ የመጣ የታረደልህ ከአብ ጋር ያስታረቀኝ ለድነቴ ተዘጋጀ የእግዚአብሔር ልጅ ኢየሱስ ነው። ምን ውጠኝ ነበር ነው ብዬ እኔ አባት ምን ውጠኝ ነበር። እሱ ባይመጣልኝ እሱ ባይደርስልኝ ወዳቂን የማከብር ደረሰልን። ስማ እንኳን እዚህ ልቆ ሰላም የሚለኝ ሰው ይኖር ነበር። እሱ ባይደርስልኝ ማዛይ ባጣፍጥ። ስማ ያረጀ የሚገዛ ሰው አለ እንዴ እናንተ ከባቢ? ፍሪዳ እንጂ ጮማ እንጂ የሆነ ጥሩ ነገር እንጂ የከሳ ያረጀ እድሜ ያለፈበት አብርሃምን ዋጋ እጅግ ታላቅ ነው። ለደካሞች ዋጋ የምሰጥ እሱ ብቻ ነው። ለወዳቂዎች ዋጋ የምሰጥ እሱ ብቻ ነው። አንድ ሰው ጮህ አሜን።